ሰላም ጤና ይስጥልኝ። እንደምናችሁ? ሁሉ ሰላም፣ ሁሉ መልካም። እንዴት ነው? እኔ በጣም ደህና ነኝ። ዛሬ ደግሞ በአዲስ ቪዲዮ በአዲስ ሀሳብ ተገናኝተናል። ከዛ በፊት ግን በቀደም ለታ በሰራሁት ቪዲዮ ላይ ማለትም የልጆች አስተዳደግ በሚለው ላይ ሀሳባችሁን ላስቀመጣችሁ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ አድርጋችሁ ወደ ቻናሌ ለተቀላቀላችሁ ሁሉ እጅግ የከበረ ሰላምታዬን ማቅረብ ፈልጋለሁ። በጣም ደስ ብሎኛል። ሀሳባችሁ ሞራል ሆኖኛል። እውነት ለመናገር እጅግ በጣም ነው የማመሰግነው። እንደዚሁም ደግሞ ይህንን ቪዲዮ ለመጀመሪያ ጊዜ የምታዩ ሰዎች ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ በማድረግ የቤተሰቡ አባል እንድትሆኑ ከወዲሁ ጋብዛለሁኝ። ዛሬ እንግዲህ በአዲስ ሀሳብ መጥቻለሁ ብያችኋለሁ። ያ ሀሳብ ምንድን ነው? የወንዶች ባህሪያት የሚል ነው። ወንዶች ከሴቶች ምንድን ነው የሚፈልጉት የሚለውን ሀሳብ ላነሳ ነው የወደድኩት። ከዛ በፊት ግን በዚህ የዩቲዩብ ቻናል ላይ በማቲቲዩ ማለት ነው የማህበራዊ ጉዳዮችን፣ የልጆች አስተዳደግ፣ ስለ ፍቅር፣ ስለ ትዳር፣ የማህበራዊ ጉዳዮች በአጠቃላይ እናነሳለን። እንደዚሁም አንዳንዴ ስለ ፖለቲካ እናነሳለን። ምክንያቱም እኛም የማህበረሰቡ አካል ስለሆነ ይመለከተናል። እናነሳለን፣ እንወያያለን። አንዳንድ ጊዜ ደግሞ የማውቃቸውን የቴክኖሎጂ ነገሮችም እንዴት መጠቀም እንዳለብን ቪዲዮ ልሰራባቸው እችላለሁኝ። በቀደም ለታ በዛኛው ቪዲዮ ላይ አንድ ሁለት ልጆች አዲስ ዩቲዩብ ቻናል መክፈት የምንፈልግ እንዴት አድርገን ነው መክፈት የምንችለው እዛ ላይ ቪዲዮ ብትሰሪ ብላችሁ የጠየቃችሁኝ ያላችሁ፣ እሱን በመጨረሻ ሌሎችም ጥያቄዎች አሉ ከልጆች ጋር የተያያዙ የጠየቃችሁኝ በውስጥ መስመር፣ እሱን በአጠቃላይ በመጨረሻ ላይ በዚህ ቪዲዮ መጨረሻ ላይ እናገርበታለሁኝ። አሁን ግን ወደ ፖይንቴ ሲሄድ፣ ወደ ነጥቦቼ ሲሄድ የወንዶች ባህሪያት፣ ወንዶች ሴቶች እንዲረዷቸው የሚፈልጓቸው ባህሪያቶች ምንድን ናቸው? ሴቶችስ ማወቅ ያለባቸው እነኚህ ባህሪያት ምንድን ናቸው የሚለውን ብዙ ሊሆኑ ይችላሉ። ግን እኔ ለዛሬ ቪዲዮ እንዳይረዝም እናንተም ደግሞ ለማዳመጥ እንዲረዳችሁ አጠር ያለ አድርጌ መስራት ስለፈለኩ 5 ፖይንት ነው ማነሳው። እነኛን 5 ፖይንት እንወያይባቸዋለን ማለት ነው። የሚሰማችሁን የምትጠይቁት ነገር ካለ ቅድም እንዳልኩት ኮሜንት ላይ ጻፉ። ይሄንን ነገር ግን ሳነሳ ኢንዲቪጁዋሊ የእያንዳንዱን ሰው የእያንዳንዱን ወንዶች ባህሪ አይደለም። ይህንን ልትረዱ ይገባል። እኔ የማወራው በአጠቃላይ ጥናቶች የሚያሳዩትን እኛም ደግሞ በማህበራዊ ህይወታችን ውስጥ ያየናቸውን የምናውቃቸውን ከእምነት አካባቢዎች የተማርናቸውን እና ጀነራል የሆነውን ብቻ ጥናቶች የሚያሳዩትን ነው ጠቅለል አድርጌ የምናገረው። ስለዚህ ተጨማሪ ደግሞ እያንዳንዱ ወንዶች የየራሳቸው ባህሪ ያላቸው ያንን ባሎቻችንን ወይም ደግሞ ያላገባችሁ ባይ ዘ ወይ ይሄኛው ላላገቡትም ይሆናል፣ ምክንያቱም ልታገቡ መንገድ ላይ ላላችሁ ማለት ነው። የነሱን ይሄንን ነገር ማወቅ እነሱን እንድትረዷቸው፣ ጓደኞቻችሁን እንድትረዷቸው፣ ያገባችሁ ደግሞ ባሎቻችሁን እንድትረዷቸው ይጠቅማችኋል። ያ ማለት ደግሞ ትዳራችን ሳይጎዳ በፍቅር እንድንጠብቀው እንድንንከባከበው ይረዳናል ብዬ ስላሰብኩኝ ነው። ስለዚህ የትዳር አጋራችሁን ደግሞ ተጨማሪ የግሉ ባህሪያትን ማጥናትና ማወቅ ያስፈልጋችኋል። አሁን ወደ ፖይንቴ ወደ እኔ ወደ ያስኩት ነጥቦች እሄዳለሁ ማለት ነው። የመጀመሪያው ምንድነው? እሱ እስቲ ወንዶች በአጠቃላይ አብዛኞቹ ወንዶች በቃ ሁሉም ማለት ይቻላል የሚፈልጉት ነገር ሴቶች እንድንረዳቸው የሚፈልጉት ነገር ምንድነው የሚለው የመጀመሪያው ነጥቤ አክብሮት ነው። ወንዶች በጣም 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 አክብሮትን ይወዳሉ። አክብሮት የሚጠላ ሰው የለም ልትሉ ትችላላችሁ። አዎ እኛ ሴቶችም አክብሮትን እንፈልጋለን፣ ልጆችም ይፈልጋሉ። ሁሉም አክብሮትን የሚጠላ የለም። ግን ለወንዶች ማንነታቸው ነው፣ አይደራደሩም በእንትን ላይ በአክብሮት ላይ። በኦሮምኛ እንደውም ኢሲን እያለ ነው እኛ የምንናገረው። በኦሮሞ ባህል አንተ ኢሲን ማለት አሁን እርሶ እንደማለት ነው። በእድሜ ስለገፉ አይደለም፣ በቃ የክብራቸው መገለጫ ነው። እና የአሁኑ ጄኔሬሽን ይሄ ቄሮት ትውልድ የሚባለው አሁን እየቀነሰ ነው። እንደዚህ አይነት ነገር የለም፣ ግን እንደዛ ነው የሚባለው ማለት ነው። ያ ምንን ነው የሚያሳየው? አሁን በሃይማኖትም ደግሞ በተለያየ በቁርአን ሊሆን ይችላል፣ በመጽሐፍ ቅዱስ ሊሆን ይችላል። ስታዩ ወንዶች የቤት ራስ ናቸው ነው አይደል የሚለው፣ እንደዛ ነው የሚባለው። ስለዚህ ይሄ የሚያመለክተው ምንድነው? እሱ
ወንዶች ምን ያህል ለአክብሮት ያላቸው ትልቅ ቦታ ነው የሚያሳየው። አንድ ነገር አንድ ምሳሌ ልስጣችሁ፣ ሁላችንም የምናውቀው ማለት ነው። አንድ ወንድ ከአንድ ሴት ጋር እየሄደ ሌላ ወንድ አንድን ሴት ያችን ሴት ቢያይ በጣም ነው የሚናደደው። በጣም የሚከፈለውን ሁሉ መስዋዕትነት ሊከፍል ይችላል። ለምን ይመስላችኋል? ያቺ ሴት በጣም ቆንጆ ሆና እሱ አብሯት የሚሄደው ሴት ስለታየች ይመስላችኋል? ወይም ደግሞ እሱ እንዴት አይደለም፣ የተወሰነ እንደዛ ለምን እሷ ቆንጆ ስለሆነች ምናምን ብሎ ሊሆን ይችላል። ግን ብዙ አይደለም፣ አብዛኛው አይደለም። ለምን እንደሆነ ታውቃላችሁ? እንዴት እኔ ወንድ አይደለሁም ወይ? እንዴት ከኔ ጋር እየሄደች ሌላ ወንድ ያያታል? ተደፈርኩ አይነት ነገር ነው የሚሰማቸው። ይሄ ማንነታቸው ነው፣ የሆነ ግብዝነት ምናምን አይደለም። በቃ ማንነታቸው ነው። ስለዚህ ይሄንን አክብሮት ቤት ውስጥ ሊያገኙት ይገባል። ስንቆጣ ስንናደድ እንኳን አክብሮታቸውን ገፈን ሳይሆን መናገር ያለብን አክብሮታቸውን እንደጠበቀ ንዴታችንን መግለጽ እንችላለን፣ ሀሳባችንን መግለጽ እንችላለን እንጂ አክብሮታቸው እንትን ነው። ሴት ልጅ አክብሮታቸውን የምትነካ ከሆነ ፍቅራቸውም ይቀንሳል፣ ውስጣቸውም በቃ ቤታቸውንም የመጥላት ባህሪ ይኖራቸዋል። ትዳር ያልጀመራችሁ ሴቶች ደግሞ ወደ ትዳርም ላትገቡ ትችላላችሁ። ምክንያቱም ወንዶች በማንነት በዚህ በአክብሮት ላይ ከማንም አይደራደሩም። በቃ ይሄ ማንነታቸው ነው፣ ከላይ እንግዲህ የተሰጣቸው ባህሪያቸው ስለሆነ እኛ ደግሞ ይህንን ለመቀየር ሳይሆን በቃ ያላቸውን ነገር ተቀብለን አክብሮታቸውን ጠብቀን እንድንኖር ያስፈልጋል። ያ ማለት ደግሞ እኛ ስናከብራቸው የእኛ ቤተሰቦች ያከብሯቸዋል፣ ልጆቻቸው ያከብሯቸዋል፣ አካባቢያቸው ያከብራቸዋል። ስለዚህ አክብሮት በጣም አስፈላጊ ነው። እኛ ደግሞ እንደዛ ስናከብራቸው እነሱም ያከብሩናል። ስለዚህ አክብሮት በጣም አስፈላጊ ነው ለነሱ ማለት ነው። ሁለተኛው ደግሞ እምነት ነው። እኛ ሴቶች ስንወድ ምንድነው እሱ በጣም መጠራጠር እናበዛለን። በቃ የት ነው የሄድከው? የት ነው ያለኸው? አስሬ መደወል፣ ቆየክ፣ አመሸክ። በጣም ያመሹ ወንዶችም አሉ። ከልክ ይወጣ እያልኩኝ አይደለም፣ ግን በአጠቃላይ ሞባይሉን አንስቶ መጎርጎር፣ የጻፈው ሜሴጆች ማየት፣ የት ነው የደወለው፣ እንደዚህ አይነት ነገሮች መከታተል እምነት እናሳጠዋለን። እኛ በተጠራጠርነው ቁጥር እሱ እየሰለቸው ይመጣል። ወንዶች ይሰላቻቸዋል፣ ምክንያቱም እምነት ይፈልጋሉ። እኛ ማመን መቻል አለብን። በተለይ ወደ ትዳር ከገባን በኋላ አምነን የገባ ነው አይደል እንዴ? በቃ ተግባብተን አምነን እስከገባን ድረስ እምነት ስንሰጠው እንደውም ያንን በመጀመሪያ ነገር በመጠራጠር እኛ የምንቀይረው ነገር የለም። እሱ ውስጡ ፈልጎ እኛ ስለተጠራጠር ነው፣ እኛ ስለተከታተል ነው፣ እኛ ወጣ ገባ የት ነው ያለው ምናምን ብለን ስለጨቀጨቅ ነው ከሚፈልገው ነገር አንመልሰው። እንደውም አብዛኞቹ ጥናቶች የሚያሳዩት ምንድነው? ስንለቃቸው ማለት የሆነ ፍሪደም ስንሰጣቸው፣ ነፃነት ስንሰጣቸው፣ ስናምናቸው ቆይቶ እንኳን ቢመጣ ስትቆይ እኮ ነው ያስባለሁ፣ ምን ነው በሰላም ነው ወይ ብለን ብንጠይቀው ሌላ ነገር እንኳን ቢያስብ እንዲህ እያመነችኝ እንደዚህ እምነቷን በእኔ ላይ ጥላ አይነት ነገር ሌላ ነገር እንዳያደርግ ያግደዋል እንጂ ጥርጣሬ ብዙ ትዳሮችን አፍርሷል፣ ብዙ ፍቅርን ጎድቷል። ስለዚህ ጥርጣሬያችንን ለከት ብናበጅለት ብንቀንሰው ብንተማመን ከዛ ይልቅ ግን ብናስረዳው፣ እኔ እኮ ስትቆይ አስባለሁኝ፣ እኔ እኮ ስታመሽ ደስ አይለኝም፣ ያለውን ነገር የሚሰማንን ነገር ብንነግረው፣ እንደገና ደግሞ ይሄ ሞባይሉን ፓስወርዶቹን ምናምኖቹን ይሄን መጎርጎር፣ እንደዚህ ማን ጋር የደወልከው ማን ጋር ነበር የምታወራው፣ እንደዚህ አይነት ነገሮች እሱ እኮ ከፈለገ ውጭ አውርቶ ጨርሶ አጥፍቶ መምጣት ይችላል። ሰው እምነት ከጠፋ ብዙ ነገር የኛው ወገን እንደሚከታተሉ ያኛው ወገን ደግሞ የዛን ያህል ኤክስትሪም ሄዶ መደበቅ ይችላል። ስለዚህ ትዳር ደግሞ በጥርጣሬ ላይ የተመሰረተ ትዳር ጥሩ አይደለም። ስለዚህ በተቻለን መጠን መተማመን ብንገነባ፣ ስናምናቸው ወንዶች በጣም ነው ደስ የሚላቸው። በቃ ስንተማመንባቸው አያደርግም፣ በቃ እንደዚህ አይሆንም፣ ጆሮአችንን ራሱ ለእንደዚህ አይነት ነገር ባንሰጠው በቃ እና በተቻለ መጠን እኛ ጥሩ የማይሰማንን ስሜት አውጥተን ይህን ነገር ስታደርግ እኔ ደስ አይለኝም፣ እኔ ቅር ይለኛል፣ በቃ እንደዛ አይነት ነገሮችን ብንነግራቸው እነሱም ያሻሽላሉ፣ ትዳራችንም ጥሩ ይሆናል። የኛ ትዳር ጥሩ መሆን፣ የኛ በቤት ውስጥ በፍቅር መኖር ለልጆቻችን እድገት፣ ለልጆቻችን መሳካት፣ ስኬት፣ ለሱም ስራ፣ ለኛም ለህይወታችን ሁሉ ስኬት ነው የሚሆነው እና እዚህ ነገር ላይ ብታስቡበት ደስ ይለኛል።
ሌላው ደግሞ ሶስተኛው ነጥብ ምንድነው መሰላችሁ? እውቅና መስጠት፣ ለሚሰሩት ነገር እውቅና መስጠት። ወንዶች በጣም ነው የሚወዱት፣ በቃ እውቅና እንዲሰጣቸው ይፈልጋል። እውቅና ስላችሁ ምን ለማለት ነው? የሆነ ነገር በቃ ልበላችኋል፣ በጣም ለቤቱ ከጠዋት እስከ ማታ ድረስ እየደከመ ኑሮን ለማሻሻል የሚለፋ ባል ሚስቱ አውቃለሁኝ እኮ በጣም ነው የምትደክመው ይህን ቤት ለማሻሻል የምታደርገውን ነገር በጣም ብዙ ነው፣ በጣም ነው የማመሰግነው፣ ልጆች በጥሩ ሁኔታ ኑሮክ እንዲሻሻል የምታደርገውን ነገር በቃ ያንን ያለውን ጥሩውን ነገር አውጥተን አጉልተን በጣም ነው የምናመሰግነው። እንደገና ደግሞ ምናልባት ስጦታ ሊሆን ይችላል። ስጦታ ሲሰጠን ወይኔ በጣም ደስ ብሎኛል፣ ይህን ነገር እኮ አበባ ቢሰጣችሁ ለምሳሌ ያህል በጣም ነው እኮ የምወደው፣ አስታውሰክ ስላመጣህልኝ በጣም ነው የማመሰግነው። የሆነ ቦታ እራት ጋብዟችሁ ሊሆን ይችላል፣ ወይ የሆነ ቦታ ጊዜ አሳልፋችሁ ስትመለሱ ዛሬ በጣም ደስ ብሎኛል፣ በጣም ነው የምናመሰግነው ለዛ ላረገው ነገር፣ ለሚያደርገው ነገሮች ሁሉ። አይ ወጥቶ በጣም ጠንካራ ሰራተኛ ሆነ፣ አይ የሚሰራው እኮ ትዳሩን ግዴታው ነው አይነት ነገር ብለን በተለይ ያገባን ሴቶች ይህን ነገር እንረሳለን። ማለት በቃ ኑሮን ለማሻሻል ኑሮን ለማሸነፍ ውጣ ውረዶች ማለፍ ስላለበት የሚያልፍ ይመስለናል። ግን እኛ አፕሪሼት ስናደርገው፣ እኛ ስናበረታታው፣ እኛ እውቅና ስንሰጠው ለዛ ለሚያደርገው ነገር ለስጦታውም እውቅና ስንሰጠው እሱ ደግሞ በተጨማሪ ሞራል ይሆነዋል። ሌላ ነገር እኛን ለማስደሰት ሌላ ነገር እንዲያስብ ያደርገዋል። ኢቭን በስራ ቦታ መጥፎ ነገር እኔ ያላልኩም እንዴ እንደዚህ ነግሬክ ነበረ እኮ ምናምን አይነት ይሁን ኔጌቲቭ የሆኑ ቃላቶችን ከምንጠቀም አይ ነገም እኮ ሌላ ቀን ነው፣ በቃ ይሄኛውን ከስተትም እኮ ሰው ይማራል፣ ከዚህ ነው ተምረናል፣ የሚቀጥለውን በዚህ መንገድ ታሻሽሏል። ጥሩ ነገሩን አጉልተን አሳይተን አፕሪሼት አድርገነው እውቅና ሰጥተነው ድክመቶቹን ደግሞ ብናሳየው። አንድ አባባል አለ እዚህ ጋር ማንሳት የሚፈልገው፣ ከጠንካራ ወንድ ጀርባ ጠንካራ ሴት አለች። ጠንካራ ሴት ምንድነው አላማ መሰላች? ምንድነው ስራ መሰላች? ድክመቱን አይደለም ብዙ ጊዜ የምታየው፣ ለድክመቱ መፍትሄ ትፈልጋለች፣ ለጠንካራው ነገሩ ግን እያወጣች ጠንካራ ነገሩን እያሳየችው ሲወድቅም አጠገቡ ነች ያለችው። አይዞክ ይሄኛው መንገድ ተዘጋ ማለት ሌላም በር አለ፣ ይሄ በር ብቻ አይደለም የተዘጋው፣ ይሄ በር ደግሞ ይከፈታል፣ በዚህ በኩል እኮ ብታየው የተሻለ ነው ብላ ሁል ጊዜ ከጎኑ ናት። በደስታው ጊዜም በሀዘኑ ጊዜም በውድቀቱ ጊዜም በከፍታው ጊዜም ሁሌ ከጀርባ ሆና አጠንክራው አበርትታ ድካሙንም በደከመበት ቦታም ደግሞ ሸፍና። ባይ ዘ ወይ ይሄ ነው ስራችን፣ የሴቶች ስራ ይሄ ነው። ምክንያቱም እኛ እኮ የተፈጠርነው አይደል ከወንዶች ጎን ነው አይደል? ከአንድ አጥንት ነው የተፈጠርነው፣ ከወንዶች አንድ አጥንት። ያ ማለት የነሱን ክፍተት ለመሙላት ነው የተፈጠርነው። እኛ እንትን አይደለንም እያልኩኝ አይደለም። እኔ እንደውም በጣም ነው ራሴን የምወደው። ማለት እኛ እናስፈልግም ለማለት ፈልጌ አይደለም፣ ስለምናስፈልግም ነው የተፈጠርነው። ግን ምንድነው እሱ ጉድለቱን ልንሞላ ነው። በቃ ወንድ እኮ ተፈጥሮ ነበረ፣ ከዛ በኋላ ጉድለት ስላለበት ነው። ማንም ሰው ፍጹም የለም፣ ማንም ሰው ጠንካራ ብቻ የለም። ሁሉም ሰው ደካማ ጎን አለው። ያንን ደካማ ጎን ሞልተን ሙሉ ሆነ እንድንኖር ነው የተፈጠርነው። ስለዚህ ይሄኛው የተፈጠርንበት አላማ ይመስለኛል። ይሄ የኔ አመለካከት ነው። የሚመቻችሁ ትወስዱታላችሁ ማለት ነው። እና ግን በተቻለ መጠን ሁለት ጥንዶች ወደ በጋራ ሲመጡ አንዱ ያንዱን ክፍተት ሞልቶ በጋራ ኑሯቸውን ሊመሰርቱ ስለሆነ ከኔጌቲቭ ወርዶች እነኚህ የምንጠቀማቸውን እኔ ብዬክ ነበረ ድሮም ለማይሳካ ነገር ነው እንዲሆን ምናምን የሚሉና ዲስካሬጅ የሚያደርጋቸው እነሱን የሆነ ሞራላቸውን የሚጥል ነገር ወይ ከከሌ ጋር ገጥመት ነው አይነት ነገር ብቻ እንደዚህ አይነት ነገሮችን ከመጠቀም ይልቅ በቃ ከዚህ ነገር መማር አለብን። ድክመታችን እዚህ ጋር ነበር፣ አይ ከዚህ ጋር ነበር የተሳሳት ነው፣ በቃ እዚህ ጋር ነበር እንዲሆነው፣ ግን ከዚህ ደግሞ ሌላ ነገር ተምረናል፣ ነገ ደግሞ ሌላ ቀን ነው፣ ሌላ በር ደግሞ ይከፈታል። በቃ የህይወት ውጣ ውረድ በዚህ ነው፣ እንደዚህ ነው እንግዲህ ይቀጥላል። እና ይሄኛውን ነገር በሱ አታስብ፣ በቃ እንኳንም ሆነ በቃ ለበጎ ነው ብሎ የሚቀጥለውን ብርሃን የምታሳይ ሚስት መሆን መቻል ነው የሚያስፈልገን እኛ ሴቶች። እና እኛ ደግሞ ጠንካሮች ነን፣ ሴቶች ደግሞ ጎበዞች ነን። እውነት ለመናገር ሴቶችን በጣም ነው ደስ የሚለኝ። ማለት አቋማችንን የተሰጠን ስጦታ ልዩ ነው። በቃ እኛ ልዩ ነን እና ያንን አቅማችንን ያንን ችሎታችን ያንን ስጦታችን ተጠቅመን ወንዶቻችንን እናበርታ። ሌላው ደግሞ ትልቅ ፖይንት ነው፣ ግን እኔ አጠር አድርጌ ለማውራት የሚፈልገው አራተኛው ነጥቤ ቤተሰቡን ማክበር፣ የወንድም ቤተሰብ ማክበር። እዚህ ላይ ብዙ ሀሳቦች ሊነሱ እንደሚችል አውቃለሁ። እኔ ግን አሳጥሬ ራሱን የቻለ ቶፒክ ሊሆን ይችላል።
ግን እኔ አሳጥሬ ለዚህ ቪዲዮ እንዲሆን አድርጌ አሳጥሬ ነው የምነግራችሁ የማወራው ምንድነው ቤተሰቡን መውደድ ማክበር እንዲሁም መረዳት ካለባቸው መርዳት መቻል ምክንያቱም እኛ ቤተሰቡን ስንወድ እሱም ራሱ የሚሰጠን ትልቅ ቦታ ነው ያለው አንደኛ ግዴታችንም ነው ምክንያቱም እሱን ወደን እናቱን መጥላት አይቻልም እሱ ወደን አባቱን መጥላት አይቻልም እሱን ወደን ቤተሰቦቹን መጥላት አንችልም ግን አንዳንድ ጊዜ የሚሰሙኝ ከሰዎች ጋር ሳወራ የምንሰማቸው ነገሮች አሉ አይወዱኝም የወንድ ቤተሰብ ሚስትን አይወድም ማለት የባሌ ቤተሰቦች አይወዱኝም እንደገና ደግሞ እኛም ሴቶች ደግሞ ወንዱ ቤተሰቡን ሲረዳ ደስ የማይለን በጣም ብዙ ነን ስለዚህ እነኚህ ነገሮች አሉ እኛ ማህበረሰብ ውስጥ ግን ዋናው ትልቁ ነገር ምንድነው እሱ ማሰብ አለብን በተለይ ወደኛ ሀገር እንሂድና ወደ ሀገር ቤት ልጆች ቤተሰቦች እኛን ሲያሳድጉን ልጆቻቸውን ሲያሳድጉ ያላቸውን ነገር ሽጠው ያላቸውን ነገር አውጥተው እድሜያቸውን ያላቸውን ሁሉ ነገራቸውን ሽጠው አሳልፈው ነው ተርፏቸው ልጅ የሚያሳድግ ቤተሰብ በጣም ትንሽ ነው ኢትዮጵያ ውስጥ እና ያን ደግሞ እንደዛ ሲያሳድጉ ምንድነው የሚሉት ነገ ልጄ ሰው ሆና ትረዳኛለች ነገ ብታመም እሷ አለልኝ ልጄ ነገ ሰው ያደርገኛል ብለው ሁሉ ተስፋ አድርገው ነው የሚያሳድጉን ይሄን ነገር አትዝጉ ስለዚህ ያንቺን ባል የኔን ባል የዚህ ማህበረሰብ አካል ነው ስለዚህ እኛ ካለን ላይ መርዳት መቻል አለብን ባል ቤተሰቦችን መርዳት አለበት ያንን ግን ሲያደርግ ቤቱን እየጎዳ መሆን አለበት አይደለም ግን መመካከር መቻል አለባችሁ መቼ ነው መመካከር የምትችሉት የሚለው ደግሞ አንቺ ፍቃደኝነትሽን ስታሳይ ነው ካልሆነ ግን ወንዱ ግድ እናቱ እየታመመች ወይም ደግሞ እየቸገራት እሱ ደስተኛ ሆኖ መኖር አይችልም አይደል እንዴ ደስተኛ ሆኖ እንዴት መኖር ይችላል እናትና አባቱ እየተቸገሩ ወይ እህትና ወንድሞቹ እየተቸገሩ አይችልም ስለዚህ አንቺ ፍቃደኛ ካላሽ በድብቅ ሊያደርግ ይችላል ማለት ነው በድብቅ ሲያደርግ ደግሞ ቤተሰቦቹ ምን ያስባሉ እሷ ለኛ ጥሩ አመለካከት የላትም ብለው ይጣሉሻል ሁለተኛ ነገር ደግሞ አንቺ ስትሰሚ ከባልሽ ጋር ከኔ በድብቅ ሌላ ነገር እንደዚህ ረድቷል ብለሽ ደግሞ እንደገና ትዳራችሁ ይፈርሳል ማለት ነው ፍቅራችሁ ይቀንሳል ማለት ነው ልጆቻችሁን ትረብሻላችሁ ማለት ነው ስለዚህ ይሄ ነገር እንዳይመጣ ቤተሰቦቹ ኢቭን ቢጠሉሽ እንኳን እኔ እድለኛ ነኝና ቤተሰቦቹ የባሌ ቤተሰቦች ማለት ለመናገር በጣም ነው የሚወዱኝ እኔም ደግሞ በጣም ነው የምወዳቸው በጣም ጥሩዎች ናቸውና በጣም ነው የምወዳቸው ይጠሉኛል ብለሽ እንኳን የምታስቢ እህት ካለሽ እውነቴን ነው የምነግርሽ እነሱ ይጥሉሽ ምንም አያገባሽም ታያቸው አንቺ ግን ውደጃቸው አንቺ አክብሪያቸው ምክንያቱም ይሄን የመሰለ ወደሽ አግብተሽ ወይም ደግሞ ጓደኛሽ አድርገሽ የምትኖሪውን ሰው ወንድ እየሰጥሽ ከእግዚአብሔር ጋር እነኛ እናትና አባት ናቸው ስለዚህ የነሱ ስጦታ ነው ማለት ነው የነሱ ስጦታ ነው ላንቺ የሰጡሽ ስጦታቸው ነው እሱ ስለዚህ ምን ለማለት ፈልጌ ነው አንቺ ለነሱ አክብሮት እንዳለሽ አንቺ ለነሱ ፍቅር እንዳለሽ አንቺ ለነሱ እነሱ እንዲረዱ የምትፈልጊ መሆኑን ሲያውቅ ባልሽ በተአምር ካንቺ ተደብቆ እነሱን አይረዳም ቀጥሎ ደግሞ እነሱ እጃቸውን አስረዝመው አንቺ ትዳር ውስጥ መግባት ቢፈልጉ እንኳን ወይ ስላንቺ መጥፎ ጎን ማውራት ቢፈልጉ እንኳን እድሉን አይሰጣቸውም ምክንያቱም ባልሽ ያውቅሻል ቤት ውስጥ አንቺ ምን አይነት አመለካከት ለነሱ እንዳለሽ ባልሽ ጠንቅቆ ስለሚያውቅሽ በቃ እንትን ያደርጋል ኖ ትክክል አይደለም ሐሳባችሁ ነው የሚላቸው ስለዚህ እነሱም ደግሞ ከሂደት አንቺ ለነሱ ያለሽን አክብሮት ሲያዩ ቤታችሁን ሳይጎዳ ኑሯችሁን ሳይጎዳ እንዲረዱ በመፈለግሽ ሁኔታዎችን ሲያዩ ነገሮች ይቀየራሉ ስለዚህ በፍቅር መቀየር ይቻላል ካልሆነም ግን እንደዛው እነሱ እንደጠልሽ ቢቀጥሉ እንኳን አንቺ ግን መውደድሽን ማክበርሽን በተቻለ መጠን ባለሽ አቅም እነሱን መርዳት ባልሽን ማስደሰት ስለሆነ ሌላውን ተይው ባልሽን ማስደሰት ስለሆነ ለባልሽ ስትይ አድርጊው የሚል ሐሳብ ነው ያለኝ እናንተ ደግሞ የራሳችሁን አመለካከት ሐሳብ ብትጽፉልኝ በጣም ደስ ይለኛል እና ባነባው ይሄን ይመስላል የኔ በዚህ ጉዳይ ላይ የመጨረሻው ሐሳቤ ቪዲዮ እየሄደ ነው የመጨረሻው ሐሳቤ ጊዜ መስጠት የሚል ነው ፍሪ ስፔስ የሚባል ነገር አለ ወንዶች ባህሪያቸው ብዙ አያወሩም እንደኛ
እንደገና በሁሉ ነገር በውስጣቸውን የሚይዙት ይሄ ባህሪያቸው ነው። ሴቶች ደግሞ ብዙ እናወራለን ልክ ነኝ እንደምታዩኝ አሁን ማለት ነው። እናወራለን፣ ማውራት እንወዳለን። እንደገና ደግሞ ስንወድ እንዲርቀን አንፈልግም። ሁል ጊዜ ከዛ ሰው ጋር መሆን እንፈልጋለን። ወንዶች ደግሞ ጊዜ ይፈልጋሉ። ትኩረታቸውን ይሁን አንድ ነገር ላይ ካደረጉ እራሱ በቃ ሀሳባቸውን አንድ ነገር ላይ ነው ማድረግ የሚችሉ። 2-3 ነገር ራሱ መስራት አይችሉም በባህሪያቸው። አሁን እኛ ስልክ እያወራን ልጆች እናያለን፣ ከልጆች ጋር ልጆች እንጠብቃለን፣ ምግብ እንሰራለን፣ ብዙ ነገር። ይሄ የሴት ልጅ ባህሪ ነው። በአንድ ጊዜ 3-4 ነገሮችን ማድረግ የሚችል ተሰጥኦ አለን። ይሄ ስጦታችን ነው። እነሱ ግን እዛ ማድረግ አይችሉም። ልጆች ይጠብቃሉ ከሆነ በቃ ልጆች ይጠብቃሉ። ምናልባት እሱ ኳስ እያየ ከሆነ ኳስ ነው የሚያየው። ምናልባት የሆነ ነገር እያዋራሽ ከሆነ ላይሰማሽ ሁላ ይችላል። በቃ እሱ እንደዛ ነው እንግዲህ የወንዶች ባህሪ ነው። እንደ ቅድም እኮ አንተ ኳስ እያየ ነገር ነበር ምናምን ብለሽ ልትጣየው ትችያለሽ። ግን እሱ ስለናቀሽ ወይም ላይሰማሽ ስለፈለገ አይደለም፣ ባህሪያቸው ነው። በቃ እንግዲህ ምን ይደረጋል። የሆነ ነገር ልትነግሪው ትፈልጊያለሽ። ኦኬ ሁሉ ነገር አጥፋፍታችሁ የሆነ ነገር ላማክር ፈልጊያለሁ፣ ከአንተ ጋር መነጋገር ያለብኝ ነገር አለ፣ የሆነ የምነግርህ ነገር አለ ብለሽ በስነ ስርዓት እንደዛ አድርገሽ ነው። በቃ ሲሪየስ የሆነ ነገር ከሆነ እንደዛ አድርገሽ ነው ልትነግሪው የሚገባው እንጂ ወይ የሆነ ኳስ እያየ ወይ ደግሞ የሆነ ነገር እየጻፈ ወይ የሆነ መጽሐፍ እያነበ ወይ ልጆች ጋር የሆኑ የሆነ ነገር ብትነግሪውና ነገ ብትጠይቂው ሊረሳው ይችላል። እና እንዲህ አልሰማኝም እንዲህ አንተኛ እንደዛ ችኩሎች ነው ደግሞ ሴቶች አትሰማም እንዲህ አንተ ነግሬ እኮ ነበረ ምናምን ብትሉት እሱ አልሰማሽም። ምክንያቱም ትኩረቱ አንድ ነገር ላይ ነው። ስለጠላሽ መስማት ስላልፈለገ ወይም ስለረሳ ወይም ትኩረት ስላልሰጠው ሳይሆን የሱ ባህሪ እንደዛ ስለሆነ ነው። ይሄ በቃ ስጦታው ነው። ስለዚህ ስጦታውን መቀበል ነው። እንግዲህ ምንም ማድረግ አይቻልም ነው የምላችሁ። ምን ለማለት ነው? ጊዜ ስጧቸው፣ አታጨናንቋቸው፣ ፍሬ አድርጓቸው። ወንዶችን በቃ ይፈልጋሉ። መጽሐፍ ማንበብ የሚወድ ከሆነ መጽሐፍ ሲያነብ አትረብሽው። በቃ የተወሰነ ጊዜ ስጪው፣ ከጓደኞቻቸው ጋር ጊዜ እንዲያሳልፉ። አሁን እንላለን እኛ ብዙ ጊዜ እኔ ከዚህ ከልጆች ጋር እጨቃጨቃለሁ፣ ከልጆች ጋር እንደዚህ ሆናለሁ፣ እሱ ከጓደኞቹ ጋር ይዝናናል። እሱም የኔ ባል ኳስ ስለሚወድ ኳስ ምሳሌ ላድርግላችሁ ነው። ኳስ ያያል፣ እሱ ኳስ ሊያይ እዛ ሄዱ እንደዚህ ምናምን፣ እኔ ከልጆች ጋር ከቤቱ ጋር እንዲህ እላለሁ ምናምን። በቃ እንግዲህ እነሱ ጊዜ ይፈልጋሉ፣ የራሳቸው ጊዜ ይፈልጋሉ። ይሄ ባህሪያቸው ነው። ስለዚህ ያ ማለት ግን ልቅቅ አድርገን በቃ በፈለገው ሰዓት ይውጣ በፈለገ ሰዓት ይግባ ሳይሆን ጊዜ እንስጣቸው። በቃ ማንበብ ሲፈልጉ ከልጆች ከሰዎች ከጓደኞቻቸው ጋርም ሲሆኑ እንረዳቸው። ከዛ ይልቅ እኛ የማንፈልገው ነገር የሚያደርጉ ከሆነ እንንገራቸው ነው ለማለት ነው የፈለግኩት። ዛሬ ባጭሩ ይሄን ይመስላሉ። በሌላ ቪዲዮ እስከምንገናኝ ድረስ ጥያቄ የጠይቃችሁኝ ስለ ልጆች የጠይቃችሁኝ ሰዎች አሉ። እሱን ሀሳብ ላንሳና ቪዲዮን አጠቃልላለሁ። አስቸጋሪ ልጆች ሱቅ ይዘን ስንሄድ ቤት ውስጥ በጣም የሚጮሁ በጣም የሚያለቅሱ የሚያስቸግሩ ልጆችን እንዴት መቅጣት ይችላል? እስፔሻሊ እዚህ ውጭ ሀገር ልጆች መግረፍ፣ ያው ልጆችን መቅጣት በራሱ አስቸጋሪ ነው። የትኛው አቀጣጥ ስነስርዓት ራሱ እንደሚያስይዛቸው ግራ ያጋባል፣ ያስፈራል። እና ምን ትያለሽ ያላችሁኝ ሰዎች እኔም በደንብ ማንበብ አለብኝ። ጊዜ አላገኘሁም እና በሚቀጥለው ሳምንት ግን እመጣለሁኝ። በዚህ ቪዲዮ ሰራለሁ። መጀመሪያ ግን የሴቶች ባህሪ የሚለው ለወንዶች ሰራና ከዛ ቀጥዬ የዛ የልጆቹን ትንሽ ጊዜ ያስፈልገኛል። እሱን አንብቤ ቪዲዮ ሰራላችኋል። ወደ 5 ሰው ነው። እንደዚህ ሀሳባችሁ ተመሳሳይ ነው። ተጨምቀው እንደዛ አይነት ነው። በልጆች ጉዳይ የጠየቃችሁኝ 2 ልጆች ደግሞ በቴክኖሎጂ ጉዳይ የጠየቃችሁኝ ለእናንተ እስከ እሁድ ድረስ ይለቃለሁኝ። የአዲስ ዩቲዩብ እንዴት መክፈት እንደሚቻል በጣም ቀላል ነው። እሱም በቪዲዮ አሳያችኋለሁ። እስከዛው ድረስ መልካም ጊዜ ይሁንላችሁ። ላዳመጣችሁኝ፣ ለተከታተላችሁኝ፣ ሼር፣ ላይክ፣ ኮመንት፣ ሰብስክራይብ ላደረጋችሁኝ ሁሉ አመሰግናለሁ። አሁንም ማድረጋችሁን አትርሱ። መልካም ጊዜ ይሁንላችሁ። ቻው።